ሰላም ሁሌ ባይሆንም አንዳንዴ የማደርገውን የፊት ማስክ ላሳያችሁ። ማለት ብዙ ሰው ያደርገዋል በእርግጥ ቡናና የነጩ ፓርት የእንቁላል ነጩ ፓርት ማለት ነው። ከዛ እሱን አንድ ላይ መደባለቅ በደንብ መደባለቅ ከዛ በኋላ ላይ ፊት ላይ አፕላይ ማድረግ ማለት ነው። ከዛ ፊታችሁን በደንብ እያሻችሁ ተቀቡታላችሁ። አይናችሁ ስር ምናምን በተለይ አይናችሁ ስር ምናምን የሚጠቁሩባችሁ ከሆነ ቡና በቃ ትልቅ መፍትሄ ነው። አይናችሁ ስር ምናምን ግንባራችሁን ምናምን ይሄ አፍንጫ እዚህ ስር ምናምን ይሄ በደንብ በቃ በደንብ ትቀቡትና ከዛ ከቻላችሁ ራሱ ይሄ የፊት የብሄር ነው የሚባለው እሱ ድረስ በደንብ መቀባት ማለት ነው። ከዛ በደንብ አሽታችሁ ትቀቡትና ከዛ በኋላ ላይ ሲደርቅ 15 ደቂቃ በዛ ከተባለ 15 ደቂቃ ቆይታችሁ ልክ ሲደርቅ ፊታችሁን ይዛችኋል የሆነ ጭምድድ ነገር ይላል ማለት ነው። ከዛ በንጹህ በደንብ መታጠብ ከዛ ፊታችሁ እንዴት ግሎ እንደሚያደርግ ታዩታላችሁ። የኔን ፊት ታዩታላችሁ። አመሰግናለሁ። ተከታተሉት መጨረሻውን። ፊቴ እንዴት እንደ ነጭ ነው የሚሆነው። በቃ ነጭ ማለት ነው። በእርግጥ ቀይ ነኝ ግን ደግሞ ነጭ ነው የሚሆነው እና እዩት እስከመጨረሻው። ባይወዳችኋለሁ።